እንደማንም ሒጃብ ያደረገችዋን እንትን ያደረገችዋን እሚለው እስልምና ከገባች በኋላ እስቲ አስተዳደግሽን ንገሪኝ ትላታለህ። ስትነግርህ ያንተስ አስተዳደግ ቂራአትህስ ይሄ አንድ ነው። ከዛ በኋላ ቁርአኑ ይመጣል። ከሱቢ በኋላ አንድ ሰፍሐ እሷ አንድ ሰፍሐ እሱ። ትንሽ ቆይቶ ደግሞ ማርገዝ ይመጣል። ሌሎቹ እኮ እኔ ቅርጼ እንዲበላሽ አልፈልግም ስለሚሉ አያረግዙ። እቺ ደግሞ አረ ልጃችን ኢንቨስትመንታችን ነው የሚባለው። ሆድ ነፋ። ቀጥሎ እንዲህ ሲላወስ ደግሞ እስቲየው ንካው ማለት አለ። ላጤ ቅና እንግዲህ እና እስቲ እዚህ ጋር ተብሎ ይያዛል። ደግሞ ልጅ ይሙት ይላሉ። እንዴት ልጅ ይሞታል? እንኳን ተወልዶና በሆድ ያጫውታል ይባላል። ይሄ ይታለፍና ደሞ የሚያለቅስ ልጅ ብሎሳ አቂቃ ይባላል፣ አስተዳደጉ ይባላል። ትንሽ አልፎሱ ደግሞ አህመድ መጀመሪያ ተወልዶ እንደሆነ ተስር ደግሞ ትከተላለች አይሻ። እንዲህ እያለ ወንድ ሴቱ ምናምን ይመጣል። ባባ ማማ ሲባል ይሄም አንድ ነው እንግዲህ። አያቱ ሲሞጠን እስልምና ሲያድሰው የሷን ቤት ዘመድ ስትጠይቅ ያንተን ቤት ዘመድ ስትጠይቅ እንደው ክሪስ ክሮስ ሲጧጧፍ ከዛ በኋላ አላህ ራሱ እንዳለው ወጀዐለ በይነኩም መወደተን ወረሕማ የፍቅሩ ጊዜ መወዳ ይባላል። ይሄ ሲያልፍ ደግሞ መተዛዘን ይመጣል። እረ ስንት ሆነች ለኔ፣ እረ ስንት ሆነች ለዚህ ቤት፣ እንደው አንተ ባትኖር ግን ምን ይወጠኛል ትላለች እሷ ደግሞ። ልጆቹ ባባ አንተ ስትሄድ ባባ ድምፁን እንስማ ይባላል። ቆይ ግን አንተ የለህም ማለት የኔ ሀያት ጀሃነም ሆነ ማለት ነው ትላለች። እንግዲህ ስትታጣ ቀድርህ ይታወቃል።